እንኳን በሰላም ወደ እናት ኦርቶዶክስ ቤተክርስቲያን ተመለስክ። እንኳን ከድቅድቅ ጨለማ ወደሚደነቅ ብርሃን ኦርቶዶክስ መጣህ። ሰላም ዩቲዩብ እንዴት ናችሁ? ተመልሼ መጥቻለሁ በሌላ ቪዲዮ። ዛሬ ደግሞ ለየት ባለ ቪዲዮ ነው የመጣነው። በዘማሪ ዲያቆን ሐዋዝ ተገኝ መዝሙር ላይ ሪያክት እናደርጋለን። መዝሙሩን እንሰማለን፣ ኮሜንት እናነባለን። ስለ መዝሙሩ ያለን ሐሳብ እንወያይበታለን። ሰብስክራይብ በማድረግ ቤተሰብ ይሁኑ። አንድ ሰው ሰብስክራይብ ባደረገ ቁጥር 10 ብር ለተቸገረ ሰው እኔ እረዳለሁ ማለት ነው። አንድ ሰው ሰብስክራይብ ሲያደርግ 10 ብር ለተቸገረ ሰው አስቀምጣለሁ። 100 ሰብስክራይብ ካደረገ ቶታሊ ብሩን እንሰጠዋለን ማለት ነው። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ኮሜንት ላይ ሀሳብ አስተያየታችሁን ጻፉ። እኔ አብርሃም ነኝ። ቀጥታ ወደ ቪዲዮ እንግባ። ይመጣል። ስማችሁ በሕይወት መዝገብ ላይ ስለተጻፈ ደስ ይበላችሁ። በሕይወት መዝገብ ጻፍከኝ፣ በጽድቅ ጻድቅ ሆንኩኝ። ሰርቼ ሳይሆን በሥራ ዳንኩኝ በጸጋ። በሕይወት መዝገብ ጻፍከኝ። ይሄን መዝሙር የዘመረው ኦልሞስት ከ3 እና ከ4 ዓመት በፊት ነው እና እስኪ ኮሜንት ላይ እናንብብ ምን እንደሚሉ። በሕይወት የመጀመሪያውን ኮሜንት ላንብብላችሁ። በሕይወት መዝገብ ጻፍከኝ ሀውዬ ወንድሜ፣ መዝሙሮች ትክክለኛና ወንጌልን የሚሰብኩ ናቸው ይላል። ሁለተኛው ኮሜንት ደግሞ እንኳን ከድቅድቅ ጨለማ ወደሚደነቅ ብርሃን ኦርቶዶክስ መጣህ። ይህን መዝሙር የዘመረው እሱ የተሐድሶ ቤተክርስቲያን ውስጥ ሆኖ ነው። አሁን ደግሞ ወደ ኦርቶዶክስ እምነት ተመልሷል። የበፊት እምነቱ ኦርቶዶክስ ነበር። ከዛም ተሐድሶ ገብቶ መዝሙር ዘመረ። አሁን ደግሞ ወደ ኦርቶዶክስ እምነት ተመልሷል። ይህንን እንትን ለማለት ነው እንኳን ከድቅድቁ ጨለማ ወደሚደነቅ ብርሃን ኦርቶዶክስ መጣ ብሎ ኮሜንት የጻፈው። እስኪ እናንተ ምን ትላላችሁ? ኮሜንት ላይ ሀሳብ አስተያየታችሁን ጻፉልን። እንኳን በሰላም ወደ እናት ኦርቶዶክስ ቤተክርስቲያን ተመለስክ ይላል ይሄኛው። ይሄ ደግሞ ትንቢታዊ መዝሙር ከድቅድቁ ጨለማ ወጣክ ሐዋዝዬ ተባረክ፣ እንኳን በሰላም መጣክ ይላል። አሁንም ኦርቶዶክስ ቤተክርስቲያን ላይ ስለተመለሰ ነው እንዲህ አይነት ኮሜንቶችን የሚጽፉት ሰዎቹ። እና እንኳን በደህና ወደምትወዳት እምዬ ኦርቶዶክስ መጣክ ሐዋዝ፣ እንኳን ከድቅድቅ ጨለማ ወደ ብርሃን ቤት ተመለስክ፣ ታይቶ ነበር ይሄን መዝሙር ስትዘምር ይላል። እስኪ መዝሙሩን እንስማና አሁንም ቀጣይ ኮሜንት እናነባለን። እስኪ እናንተ ሀሳብ አስተያየታችሁን ኮሜንት ላይ ጻፉልን። በጽድቅ ጻድቅ ሆንኩኝ፣ ሰርቼ ሳይሆን በሥራ ዳንኩኝ በጸጋ። ግን ጉባኤው ምናምን እንዴት ነው? አያምርም? አለባበሳቸው ምናምን የሆነ እንትን አለው፣ ፕሬዘንስ አለው፣ ደስ የሚል ቫይብ አለው። አለባበሳቸው፣ ስርዓታቸው ምናምን እንዴት ነው? ከኦርቶዶክስ ቤተክርስቲያን የተኮረጀ ይመስላችኋል? ይሄ የአለባበስ ስርዓት እና የአዘማመር ስልታቸው እንዴት ነው? እስኪ ኮሜንት ላይ ጻፉልን። በኃጢአት የሞትኩኝ በሕግ የተገደልኩ ሳለሁ ገና በዓመፃ እያለሁ ጠላትህ የሆንኩ ሳለሁ ገና ባንተ በልጁ ሞት ታረቀኝ አባት ቸር ጌታዬ። በችንካር ብር ጻፍከኝ በመዝገብ ቸር ጌታዬ። የማያሳፍር ተስፋ ማይደበዝዝ ግን ሐዋዝ ሲዘምር በጣም ነው የምወደው እና እንትን አለው የሆነ ደስ የሚል የአዘማመር ስልት አለው። ከሌሎቹ በጣም የተለየ የአዘማመር ስልት ነው የሚጠቀመው። የሆነ መንፈስ አለው። በጣም ደስ ይለኛል እና በጣም ነው የምወደው። እስኪ ሐዋዝን የምትወዱ ሰዎች ላይክ እና ሼር፣ ሰብስክራይብ አድርጉ። ኮሜንት እና አንብብ።
እሺ አሜን ይላል። አሜን praise to our Father God in our Savior Jesus and our Comfort Holy Spirit አሜን። ምስጋና ለቅዱስ አባታችን እግዚአብሔር እና ለአምላካችን ለኢየሱስ ክርስቶስ እና ለመንፈስ ቅዱስ ይሁን ይላል። ይሄኛው ኮሜንት ደግሞ እሺ ጌታ ይባርካችሁ አሜን። በሕይወት መዝገብ ስማችን ስለተጻፈ ጌታ ይመስገን አሜን። በሕይወት መዝገብ ጻፍከኝ ሀዊዬ ወንድሜ። መዝሙሮች ትክክለኛና ወንጌልን የሚሰብኩ ናቸው። በጣም ይሄኛው ደግሞ ምን ይላል? በጣም ረጅም ነው። ስለ አንተ በጣም አዝናለሁ። ስንቶቹን የጠፉትን ኢየሱስን እየፈለጉ ባሉበት ዘመን ከቤቱ ያለ በዚህች ዓለም ኮተት እንደ ዴማስ ሲሆን ማየት የክርስቶስን ጉዞ ስርጓጥ ያስረዳል። እኛስ እግዚአብሔር በሚሰጠን ጸጋ እንደ ቀደምት አባቶቻችን ተጉዘን በድል እንወጣዋለን። እኛ ግን ነፍሳቸውን ሊያድኑን ከሚያምኑት ነን እንጂ ወደ ጥፋት ከሚያፈገፍጉት አይደለም። ኦኬ እሱ ወደ ኦርቶዶክስ ስለተመለሰ ነው የጠፋው። ከስር ደግሞ ሪፕሌይ ተደርጎለታል። እውነት ነው። የጨለማ ተጓዥ ስትሆን ሰው ወደ ብርሃን ሲወጣ ያዝንልሃል። ሰው ሲያመልጥ ያዝንልሃል። ለማንኛውም እሱ እውነተኛ ኢየሱስ ከጨለማ ወደ ብርሃን ወደ ትክክለኛው መንገድ መርቶታል። ለሱ ሳይሆን ለራስህ እዘን። ይሄ ደግሞ ሰውየው ከላይ ላለው ሰውዬ ነው ሪፕሌይ የሚያደርግለት። ወደ ኦርቶዶክስ ስለተመለሰ እሱ ወደ ትክክለኛው መንገድ መጥቷል። ሰው ለሱ ሳይሆን ለራስህ እዘን እንደማለት ነው። እንቀጥላለን። ሀሳብ አስተያየታችሁን ኮሜንት የማያሳዝን ተስፋ ማየቆጠር ልዩ ዘመን በዓይን ያልታየ ርስት ሀገር አለኝ በአባቴ ዘንድ መጥተህ ትወስደኛለህ ጌታ ኢየሱስ የኔ መንገድ ጻፍከኝ በሕይወት መዝገብ ጻፍከኝ በሕይወት መዝገብ ጻፍከኝ በሕይወት መዝገብ ጻፍከኝ በጽድቅ ጻድቅ ሆንኩኝ ሰርቼ ሳይሆን በስራ ዳንኩኝ በጸጋ ግን በጣም ነው ደስ አይልም ያዘማመር ስርዓቱ። እስኪ ሌላ ኮሜንት እናንብብ። አሁን ደግሞ ወደ ታች ወረድ ብለን በጸጋው ነው የዳንኩት ከቶ አይደለም በእኔ ስራ ጌታ ኢየሱስ ይባርካችሁ በብዙ እናመሰግናለን። እሺ ይህንን መዝሙር አሁን ነው መዘመር ከድቅድቁ ጨለማ ወደሚደነቅ ልዩ ብርሃን ይመስለኛል። ይሄ ሰውዬ ኮሜንት ያደረገው ከዚህኛው እምነት ወደ ኦርቶዶክስ ስለተመለሰ ነው። ይህን የመሰለ መረዳት ዘምሮ ተመልሶ በስራ ለመጽደቅ መሄድ መቼም አይጣል ነው። ወንድም የጌታችን የንስሐ ጊዜ እንዲሰጠን እንለምናለን። ይህን የመሰለ መረዳት ዘምሮ ተመልሶ በስራ ለመጽደቅ መሄድ መቼም አይጣል ነው። ወንድም የጌታችን የንስሐ ጊዜ እንዲሰጠን እንለምናለን። እስኪ ሪፕሌይ እናንብብ። ያዕቆብ መልእክት 2:14 ወንድሞቼ እምነት አለኝ የሚል ስራ ግን የሌለው ሰው ቢኖር ምን ይጠቅመዋል? እምነቱን ሊያድን ነው ይችላል። ነገር ግን አንድ ሰው አንተ እምነት አለ እኔ ስራ አለኝ፣ እምነትህ ከስራ ለይተህ አሳየኝ፣ እኔም እምነቴን በስራ ያሳይሃለሁ ይላል። አንተ ከንቱ ሰው እምነት ከስራ ተለይቶ የሞተ መሆንን ልታውቅ ትወዳለህን? እምነት ከስራው ጋር አብሮ ያደርግ እንደነበረ በስራውም እምነት እንደተፈጸመ ትመለከታለህን? ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ። እምነት ከስራ ጋር አብሮ ይሰራል እንጂ ብቻውን የሞተ ነው። ኦኬ ሲመስለኝ ይሄ ሰውዬ እንዲህ አይነት ነገር ሪፕሌይ ያደርገው በስራ ሊጸድቅ ወደ ኦርቶዶክስ እምነት ሄደ ለሚለው ኮሜንት ነው። እስኪ ቀጣይ ላይም አለ ሰው ከአሕዛብነት ወደ ክርስትና ካላመነ ክርስቶስን ወደ ማመን ሲመጣ
በጸጋ ዳነ ይባላል። ይህ የመጀመሪያው ድህነት ሁሉም የፈቀደው በነፃ ያገኘዋል። ሰው አምኖ ክርስትናን ሕይወት ከጀመረ በኋላ መዳኑን ለመፈጸም ከቅዱሳን ህብረት እስከ መጨረሻው ለመጽናት የጽድቅ ስራ ግዴታ ነው የሚል ኮሜንት አለ። እስኪ በጣም ይገርማል። ተሐድሶ ማለት ግን አዘማመራቸው አይጨፍኖ ሽብሸባቸው ልክ እንደ ጴንጤ ነው፣ ሲያስጠላ። ከዚህ ይሰውረን። እኛን ያስባቸው፣ እነሱንም ኦርቶዶክስ ተዋሕዶ ውበቴ። ተሐድሶ ያስጠላሉ፣ እንደ ጴንጤ ናቸው ምናምን አይነት ነገር ይመስለኛል። መዝሙሩን ሰምተዋል? የሚያድነው ክርስትና ብቻ ነው፣ not the way you worship። መዝሙሩን ሰምተሃል ወይ? የሚያድነው ክርስትና ብቻ ነው እንጂ የምታመልክበት የመንገድ ስርዓት አይደለም ይላል። እናንተ ምን ታስባላችሁ? እስኪ ኮሜንት ላይ ያሳውቁን። እዚህ መዝሙር ላይ እንዲህ አይነት ብዙ ሀሳቦች ተጠቅሰዋል። እስኪ የእናንተ ሀሳብ አስተያየት ምንድን ነው? ይሄ መዝሙር የዘመረው እሱ ተሐድሶ ቤተክርስቲያን ላይ ሆኖ ነው። ምን ታስባላችሁ? የእናንተ ሀሳብ ምንድን ነው የሚለውን በኮሜንት ታሳውቁን እና ሰብስክራይብ ማድረግ እንዳትረሱ። አንድ ሰው ሰብስክራይብ ባደረገ ቁጥር 10 ብር ለተቸገረ ሰውን ይረዳለሁ። ሰብስክራይብ አድርጉ። ለዛሬ በዚህ ይበቃናል። በቀጣይ ቪዲዮ እስከምንገናኝ ድረስ ላይክ፣ ሼር፣ ሰብስክራይብ አድርጉ። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልን። በቀጣይ ደግሞ በማን መዝሙር ላይ ሪያክት እንድናደርግ እንደምትፈልጉ ኮሜንት ላይ ያሳውቁን። በሰፊው እንመጣለን። ከተመቻችሁም ይቀጥል ወይስ አይቀጥል የሚለውን ኮሜንት ላይ ያሳውቁን። እንወዳችኋለን። ሰላም ቆዩልን። በቀጣይ እስከምንገናኝ ድረስ ይመቻችሁ። ፒስ አውት።